ሁለተኛው ደግሞ ደቂቀ እስጢፋኖስ ናቸው። እነሱ ደግሞ ለስግደት ለአብ ወልድ መንፈስ ቅዱስ ለሶስቱ ብቻ ነው፣ ለእግዚአብሔር ብቻ ነው እንጂ ለማንም ለገብርኤል፣ ለሚካኤል፣ ለስዕል፣ ለማርያም ለምን ለምትሉት ነገር ሁሉ አይሆንም አሉ። እና እዚያ ላይ ቅድም እንዳነሳሁት ስግደትንና እጅ መንሳትን የተማታ ይመስለኛል። እና እነሱ ስግደትን እንደ አምልኮ ስግደት ወሰዱት፣ የአክብሮት ስግደቱን። አዎ ደግሞ ለምን መሰለ እንዲህ የሆነው? እሱ ራሱ ንጉሱ ብቅ ባለ ጊዜ መሬት ላይ ወድቀው ነበር የሚሰግዱለት። ህዝቡ ዘርዓ ያዕቆብ መጣ ሲባል መሬት ላይ ነበር ወድቀው የሚሰግዱለት። እና ይሄ በዛ እና አንድ ጊዜ እንግዶች መጥተው ከግብፅ እንግዶች መጥተው ሰልፍ ተደርጎ ነበር። እና እንግዶቹን ይዞ እሱ ብቅ ሲል ያ ሁሉ ህዝብ ለጥ ብሎ መሬት ሲስብ መሬት ላይ ሲወድቅ እነሱ እዚያ ዝም ብለው ቆመው ይታያሉ። እና ምን ነው ለምንድን ነው የማትሰግዱት እናንተ ሲሉ እጅ አንሰግድም ለክርስቶስ ነው የሚሰገደው። እና እስከዚህ ድረስ ሄዱ፣ እስኪያጠፋቸው ድረስ ሄዱ። ያንን ታሪክ ነው በደቂቀ እስጢፋኖስ የጻፉልን ማለት በደንብ አሁን ብዙ ጊዜም ሰዎች ይነጋገሩበታል፣ ብዙ ውይይት ይካሄድበታል። እና ውለታ ነው ልል ፈልጌ ነው የሰሩት። እንደው በዚህ አጋጣሚ መነሳት አለበት ከሰራቸው ብዙ ነገሮች አንዱና መልካም ታሪክ የሚጻፈው እንግዲህ ለመማርና ለመሻል አይደለ? ለዛ አስተዋጽኦ አድርገዋል ብዬ አስቤ ነው ያነሳሁት፣ እርስዎን ማለት ነው ፕሮፌሰር። አዎ እውነት ነው። እኔ የእነሱን ታሪክ ባነበብኩበት ጊዜ ይሄ እኮ ንጉሳችንን መድፈር፣ ለመብት መናገር የተለመደ ነገር ነው። እንዲህ ያሉ ተቃዋሚዎችም አሉ። ሁልጊዜ ባሪያው እያለ የሚኖር ህዝብ አይደለንም። የምንቆጣም ነን፣ ለመብታችን የምንታገል ነን። ለምንድን ነው አንተ የምትለኝ እኮ አሉ። አንተ ለምን አልልህም? ከንጉሱ ጋር እኮ ነው። ለምንድን ነው አንተ ማል ኢየሱስ ክርስቶስንም እንኳን ሳይቀር አንተ ነው የምለው፣ ለምንድን ነው አንተ ማልልህስ ብለው ድፍረት ጭምር ነው ያሳዩ የነበረውና እንዲህ ያሉ ሰዎች ነበሩን ለማለትና ታሪካቸውም እንዲታወስ እኛም እንድንኮራባቸው ለማሳየት ጭምር ነው የተረጎምኩት። እሱን እናንተ የምታውቁት ምናልባት ወደ አማርኛ የተረጎምኩትን ይሆናል። ሌሎችም አሉ ወደ እንግሊዝኛ የተረጎምኳቸው፣ ግዕዛቸውንና እንግሊዝኛቸውን አብሬ ያስቀመጥኳቸው ሌሎች አሉ። በዛው እንግዲህ እሷን በተመለከተ እንደው አጭር ጥያቄ ላንሳና ይሄ በሀገራችን የፖለቲካ ታሪክ ውስጥ ይሄ የመጠፋፋት ተቃውሞ ሲነሳ በሰዎች ላይ የሚፈጸሙ ሰቆቃዎች እንደው ከዛ መላቀቅ ያቃተን ይመስሎታል ወይ? በተለያየ ጊዜ ከዛ ከትላንትናችን መውጣት ያቃተን ይመስሎታል ወይ? እንደው እዚህ ላይ በጣም አጭር አስተያየት ሊሰጡኝ ከቻሉ ብዬ ነው። አሁን አንዳንድ ጊዜም እኮ መሪን ሲያደንቁ መጽሐፍቱን ስታነባቸው መሪን ሲያደንቁ በእግሩ እርግጥ በእጁ ጭብጥ አድርጎ የገዛ ንጉሥ ነበር እያለ ነው የሚያደንቀው። እና ለሰዎቹ ደግ የሆነ የዋህ የሆነ የሚል ነገር የለም። አሁን ተክለ ሃይማኖት የጎንደሩ ያሁኑ አይደለም፣ የፊተኛው ተክለ ሃይማኖት ሲሞቱ ገንዘብ አልነበራቸውም። በእጃቸው ምንም በቤተ መንግስታቸው ገንዘብ አልነበረም እና ሞኝ ይሏቸው ነበረ። ያሁኑ ተክለ ሃይማኖት ብዙ ገንዘብ ሰብስበው ነበረ እና ሞኝ ይሏቸው ነበር። እንዲህ ያሉት ሰዎች መግዛትም ሹመትም ለመብላት ነው የሚባለው እና ያ ባህል አለ። ራሱ ዘራፍ ብለን አይደለም እንደምንፎክረው። ዘራፍ ማለት እኮ ዘርፎ የሚኖር ማለት ነው።
እና ይሄ የሚያስደንቅ ነገር አይደለም። እና ያ ባህል ቀስ እያልን ማሻሻል አለብን። ከዚያ ውስጥ መውጣትና እንግዲህ የመምህራን የፈላስፎች የምሁራን ጠባይ ነው እዚህ ላይ የሚያሳየው። ህዝቡን ለማሳደግ ምሁራን እዚህ ላይ መረባረብ ይኖርባቸዋል። የሚጽፉት መጽሐፍ ምን አይነት እንደሚሆን፣ ታሪክና ምሳሌያቸው ምን እንደሚመስል፣ ሰውን የማክበር ፍጡርን የማክበር ዛፍን የማክበር አራዊትን የማክበር እንደዚህ ያለውን እነዚህ እኮ ርኅራሄና ጭካኔ እኮ የሚተከሉ ናቸው ሰው ላይ እና ያንን ርኅራሄና ደግነት የሚተክሉልን ምሁራን ጸሐፊዎች ብዙ ያስፈልጉናል እና እዚያ ላይ ብዙ ትኩረት ያስፈልገው ይመስለኛል።